የወይዘሮ ሜላት ጉዳይ ዛሬም እንደቀጠለ ነው። ሜላት እንግዲህ እስካሁን ድረስ ከሆስፒታል እንደተኛች ናት፣ አልነቃችም። እስካሁን ድረስ እንግዲህ ብዙ ደም ስለፈሰሳት ደም ያስፈልጋታል ተብላለች። እንግዲህ ወይዘሮ ሜላት እስካሁን ድረስ በደረሰባት አደጋ እንግዲህ ያው በባዩሽ ባደረሰችባት አደጋ እስካሁን ድረስ ራሷን እንደሳተች እና ሆስፒታል እንደተኛች ናት፣ አልነቃችም ማለት ነው። እስካሁን እንግዲህ ያው ብዙ ደም ፈሷታል እና ደም ያስፈልጋታል ሲባል እንግዲህ አቶ መስፍን በጣም ነው የተጨናነቀው። ሀኒቹም እንግዲህ እናቴ ልትሞትብኝ ነው ብላ እንግዲህ በጣም ነበር የተጎዳችው። አቶ ኖላዊውም እንግዲህ ያው ቤት የመጣ መስሎት ቤት ሲሄድ ነበር በጣም የተደናገጠው። እንግዲህ የኔ ልጅ እድለ ቢስ ናት፣ እንዴት በስተመጨረሻ እናቷን አገኘሁ ብላ ስትደሰት እንደዚህ እንዴት ያመጣባታል ብሎ እንግዲህ ኖላዊም በጣም ተናዶ ነበረ። ሀኒቾም እንግዲህ በጣም እናቴን ላጣ ነው፣ እናቴን ምንም እንድትሆንብኝ አልፈልግም እያለች እንግዲህ አንድ የሷ ተመሳሳይ እንግዲህ ደም የምናሴ ነበረ። ምናሴ ደግሞ ያው ለራሱ ህመምተኛ ስለሆነ ደሙ አነስተኛ ነው ተብሎ እንግዲህ ያው ሁሉም በጭንቀት ላይ ነበሩ ያሉት። የሀኒቾና የሰላምዬ ደም ደግሞ የአባታቸውን አንድ አይነት ነው፣ የሶስቱ ማለት ነው። እንግዲህ ወይዘሮ ሜላት ደም የሚለግስላት በብዙ ሆስፒታሎች ተጠይቆ ሊገኝላት አልቻለም ነበር። በስተመጨረሻ እንግዲህ አንድ አማራጭ አገኝተው እሱም ደግሞ አሲር ነበር። አሲር እንግዲህ እሱ ለግስ ተብሎ እንግዲህ ሀኒቾም ጠይቀው አቶ ኖላዊውም እንግዲህ ጠይቆት እሺ ብሎ ነበር እና እንግዲህ ደግሞ ከወይዘሮ ሜላት ጋር ተመሳሳይ እንደሆነ ዶክተሮቹ አረጋግጠው ከሌላም በሽታዎች ነፃ መሆኑን አረጋግጠው ሲነግሩት እንግዲህ አቶ አሲር እንግዲህ አይ ብሎ እኔ ደሜን ልለግስላት አልችልም ብሎ እንግዲህ ተቆጥቶ ጥሏቸው ነበር የሄደው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የራህመት የሀይቋ ቤተሰብ ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር አድርጉ። ኖላዊቶች እንግዲህ ወይዘሮ ሜላት ዛሬም እንግዲህ ምርመራው የወይዘሮ ሜላት ጉዳይ ምርመራው እንደቀጠለ ነው። ዛሬም ወይዘሮ ሜላት እስካሁን ድረስ እንግዲህ ከሆስፒታል አልነቃችም። በደረሰባት ባዩሽ እና እንግዲህ እርግብ ባደረሱባት አደጋ እስካሁን ድረስ ከ16 ዓመት በኋላ ያገኘቻት ልጇን እንግዲህ ያው እሷ ጋር ደስታዋን ሳታጣጥምና በደስታዋ ሳትቦረቅ ነበር እና እናትና ልጅ ሳይገናኙ እንግዲህ ባዩሽ አደጋ ያደረሰችባት እንግዲህ እስካሁን ድረስ ባዩሽም አልተገኘችም። እርግብም ስልኳን ዘግታ ጠፍታለች ማለት ነው። ሁለቱም እንግዲህ የሉም። የወይዘሮ ሜላትን ጉዳይ እንግዲህ ፖሊሶቹ አቶ መስፍን እንግዲህ ወደ ቤት ፖሊሶቹን ልኮ ያለው ሁኔታውን እንዲመረመርና ነገሮች እንዳጣሩ አዟቸው ነበር። እነሱም ደግሞ ያው አደጋ እንዳልደረሰባትና ሰው እንዳደረገት ሰው እንደ ጉዳት እንዳደረሰባት ያው እነሱም እርግጠኛ ሆነው አርቀው ነበረ። አንዳንድ ነገሮችን ሰላምዬንና ምናሴንም ሲጠይቋቸው ያው ሁሉንም ነገር ነግረዋቸዋል። ግን አንድ የቀራቸው ነገር ቢኖር ክፍላቸው ያለውን የእናታቸውን ጌጣጌጥና ብሩን ሰርቃ እንደሄደች ያው አላዩትም ነበርና በስተመጨረሻም ነበር ይሄን ነገር እንግዲህ ሰላምዬ ያየችው። ይሄን ነገር ቤት የተዘረፈ ነገር ያላያችሁት ነገር አለ ወይ ብሎ ፖሊሶቹም ሲጠይቋቸው ያው እነሱ ሌላ ነገር እንኳን የለም አላየንም ብለው ያው እነሱም ስለተደናገጡ በእናታቸው የተፈጠረውን ነገር አላዩም ነበረ ማለት ነው። ያው እንግዲህ በስተመጨረሻም እርግብ እንዳደረገችውና ምርመራውን ደርሳበት ነው ብለው እንግዲህ ያው በዛ ተጠራጥረዋል። እርግብ እንዳደረገችው እርግብም ስልኳን ዘግታ እንደሄደች ያው ሁሉም ሰው ወይዘሮ ሜላት እንግዲህ አደጋ እንዳልደረሰባትና ሰው ስለሆነ አደጋ ያደረሰባት ያው በሰው እጅ እንደሆነ ያው ዶክተሯም ራሷ እንግዲህ ያው ተጠራጥራ ነግራቸዋለች። ጥቆማም ያደረገችላቸው እሱ ነበረ። እንግዲህ ወይዘሮ ሜላት እስካሁን ድረስ ልትነቃ አልቻለችም። ይህም እንግዲህ ያው በደረሰባት አደጋና ብዙ ደም ፈሷታል።
አሁን በስተመጨረሻ እንግዲህ ያው ደም ያስፈልጋታል ተብላ ነበር ወይዘሮ ሜላት። ደምም ደግሞ ተመሳሳይ በብዙ ሆስፒታሎች ቢጠየቁም ሊገኝላት አልቻለም ነበር። ከዚህም እንግዲህ ያለው አማራጭ አንድ ከሷ ጋር የሚያመሳስል እንግዲህ የምናሴ የወንዱ ልጇ ነበረ ማለት ነው። ምናሴም እንግዲህ ሲመረመር ደግሞ ወደ ራሱ ህመምተኛ ስለሆነ ያው ያለው ደም አነስተኛ ነው አይችልም ብላ እንግዲህ ዶክተሯ ስትነግራቸው በጣም ነበር የተጨናነቁት። ለምንድን ነው እና ለእናቴ ያልሆነ እኔም ሊሰራልኝ ነው ብሎ እንግዲህ እሱም ለእናቴ እኔ ብሆን እናቴ ብዙ ነገር ታደርጋለች፣ ስለዚህ ለእሷ ደግሞ ያለኝን መለገስ አለብኝ ብሎ እንግዲህ ሲላት ሀኒቾ ተቆጥታ ምን ብላ ያው አስወጣቸው። ከዛ እንግዲህ ያላቸው አማራጭ ምናሴ ያው ተቆጥታ አስወጣችሁ። ያላቸው አማራጭ እንግዲህ ሌላ አማራጭ ያለው አሴር ነበር። እንግዲህ አሴርም እንግዲህ አቶ ኖላዊም ተቆጥቶት ሀኒቾም ለምን እንግዲህ ተመሳሳይ ተሆነ አንተ ትለግስላታለህ ተብሎ ነበር። እሺ ብሎ ሄዶ እንደ አጋጣሚ ደግሞ የአሴር ደምና የወይዘሮ ሜላት ደም ተመሳሳይ ሆኖ እንግዲህ ከሌላም ህመምተኞች እንግዲህ ነፃ እንደሆነ ምርመራውን ሲነገር አሴር ደግሞ አይ እኔ እሺ ብዬ ምርመራ ባደርግም ግን ደግሞ ደም ልለግስላት አልችልም። እቺ ሴትዮ መጥፎ ሴትዮ ናት። በፊት በፋዘር ላይ ያደረገችውን ነገር ልረሳው አልችልም እና የእጇን ያገኘችው ብሎ እንግዲህ በነገራችን ላይ የዛሬው ድራማቸው በጣም አስተማሪ ነገር ነው ማለት ነው። ምክንያቱም እውነቱን ነው የተናገረው አሴር እና እኔ በጣም ነው በተለይ እዛ ፓርት ላይ በጣም ነው በቃ ቁም ነገር አዘር ድራማ ነው የዛሬው ኖላዊ። በተለይ በጣም አስተማሪ ሆኖ ነው እንጃ በጣም ደስ ብሎኛል ማለት ነው በነገራችን ላይ። እና እንግዲህ አሴር ይቺ ሴትዮ ማለት እኮ በገንዘቧ ስትመጻደቅ በሰው ህይወት ላይ ስትመጻደቅ የነበረች ናት። ስለዚህ የእጇን ያገኘችውና ተቅመሰው የህመም ምንነት ብሎ እንግዲህ ጥሏቸው ሲሄድ ሁላቸውም አንገታቸውን ነበር የደፉት።